ካኔን ቤቴን ቱማቸው አያኔን ሜጦ መገኒሱቤን አማን ዲናም መቃባ ከንልማ አፎረ ቁልቁሉ ዋቅዮ ቶኮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በነገሮች ሁሉ የረዳን ያገዘን የጠበቀን የአባቶቻችን የቅዱሳን አምላካቸው የኛም አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስለማይነገር ስጦታው ተነግሮ ስለማያልቀው ዘላለማዊ ፍቅሩ ዛሬም ዘወትር ለዘላለም ስሙ የተመሰገነና የተባረከ ይሁንልን። ስሙ የተመሰገነና የተባረከ ይሁንልን። ክቡር አባታችን ክቡር መላከ ሰላም የዚህ ታላቅ ልዩ ወረዳ ቤተ ክህነት ዋና ስራ አስኪያጅና የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የወረዳው የደብሩ እንዲሁም ከአዲስ አበባ ድረስ የክርስቶስን ወንጌል አንግባችሁ ረጅሙን ኪሎ ሜትር ተጉዛችሁ እዚህ የደረሳችሁ መምህራነ ወንጌል ሰባኪያን፣ ዘማሪያን፣ የደብሩ የሰንበት ትምህርት ቤት አባላት፣ እጅግ የምትወደዱ የዚህ የጠንባሮ ወረዳ ምእመናን ወምእመናት እግዚአብሔር ሰላሙን ያበዛላችሁ። በዚህም በሌላም ዓለም ሆናችሁ በአንድም በሌላም ይህ ድምፅ የሚሰማችሁ የተወደዳችሁ ክርስቲያኖች በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እስቲ እንደ ክርስቲያን እንደምን ዋላችሁ? ክርስቲያን ልፍስፍስ ሲል ጥሩ አይደለም። ጠንከር በሉና እንደምን ዋላችሁ? እንደምን አመሻችሁ? እንደምን መጣችሁ? በአፋን ኦሮሞ አከም ኦልተን ይባላል። መልሱ ገለተዋ ቀዮ ይባላል። በሉ እስቲ ገለተዋ ቀዮ ብሉ። እናንተ ብቻ ናችሁ እንዴ ታዲያ የእኛን እናንተ የምታስተምሩን? እኛም እናስተምራችሁ እንጂ ገለተዋ ቀዮ በሉ። እግዚአብሔር ይመስገን ማለት ነው። ማን ይመስገን? ማን ይመስገን? ኢትዮጵያ ላይ ባሉ ቋንቋዎች ከኢትዮጵያም ውጪ ባሉ ቋንቋዎች በአእዋፋት ቋንቋዎች ጭምር ሳይቀር የሚመሰገነው ማን ነው? ማን ነው የሚመሰገነው? እኛ ክርስቲያኖች ነን። ቋንቋ አይለያየንም። እኛ የክርስቶስ ባሪያዎች ነን። በቋንቋ አንከፋፈልም። እኛ ባለማህተቦች ኦርቶዶክሳውያን ነን። ቋንቋ፣ ጎሳ፣ ወንዝ፣ ክልል አይከፋፍለንም። እኛ የማን ልጆች ስለሆንን በጠንባርኛ ቋንቋ እግዚአብሔር ቢመሰገን ምናልባት የሚከፋቸው አንዳንድ ሰዎች ይኖሩ ይሆናል እንጂ በጠንባርኛ ቋንቋ ብንዘምር፣ ብናመሰግን፣ ብንቀድስ የሚመሰገነው ማን ነው? በአማርኛ ቋንቋ ብንቀድስ፣ ብንዘምር፣ ብናመሰግን የሚመሰገነው ማን ነው? በአፋን ኦሮሞ ቋንቋ ብንዘምር፣ ብናመሰግን፣ ብንቀድስ የሚመሰገነው ማን ነው? ክብሩን ሁሉ አምላካችን ይውሰደው። ስለዚህ እንደ እግዚአብሔር አምላካችን መልካም ፈቃድ፣ እንደ እመቤታችን እንደ ቅድስት ድንግል ማርያም ምልጃ፣ እንደ መጋቤ ብሉይ እንደ ቅዱስ ሚካኤል ፈጣን ተራዳኢነት፣ እንደ አባቶቻችን ጸሎትና ጸጋ እኔ ቆሜ እማራለሁ፣ እናንተም ተቀምጣችሁ ትማራላችሁ። ማን ያስተምረን? ማን ያስተምረን? እስቲ አማርኛ ማትሰሙ እጃችሁን አሳዩ። አማርኛ ቋንቋ ማትሰሙ አንዱ ለሰው እጅ አወጣና በምን እያወራው ነው? ምን ሰምታችሁ ነው እጅ አወጣችሁት? ጉድ እኮ። አማርኛ ማትሰሙ እጅ አውጡ ስል እጅ አወጣሉ እና በምን ሰምታችሁ ነው እጅ አወጣችሁት? ተነቃቅተናል። እሺ መሻወድ አይቻልም። በደንብ ትሰማላችሁ ማለት ነው አይደል? አሁን ጠንባሪኛ ያወራና እንሳቅበት ብላችሁ ነው፣ ግን አገኘኋችሁ አይደል? ቀድሜ ያገኘኋችሁ። ለማንኛውም እንደ እግዚአብሔር መልካም ፈቃድ ጥቂት ነገር ነው እኔም ብላችሁ
ምናልባት ደግሞ በእናንተ ቋንቋ አሁን አፋን ኦሮሞ የምትችሉ ቢሆን ኖሮ በአፋን ኦሮሞ በደንብ አድርጌ መናገር እችል ነበር። ደግሞ እንዳለመታደል ሆኖ የእናንተን የተከበረ ቋንቋ ባለማጥናት ይቅርታ አድርጉልን። በሌላ ጊዜ ሰባብረንም ቢሆን አጥንተን እንመጣለን። ማን ይርዳል? ማን ያግዘን? እግዚአብሔር ከሁላችንም ጋር ይሁንልን። እስቲ ይህን ቃል ሁላችሁም ከኔ በመከተል በሉ። በሃይማኖት በሉ ጽኑ። በሃይማኖት ጽኑ። ደግማችሁ በሉ። በሉ በደንብ በሉ። አሁንም ትንሽ ጨምር። በምን ጽኑ? በሃይማኖት ጽኑ። ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች በጻፈው መልእክቱ ቆላሲስ ምዕራፍ 2 ቁጥር 7 ላይ ታገኙታላችሁ። ቆላሲስ ምዕራፍ 2 ቁጥር 7 በሃይማኖት ጽኑ። የትምህርታችን መሰረታዊ ዓላማ አሁን 3 ቀናትን አስቆጥረናል። ይህን ጉባኤ ከጀመርን እስካሁን ስናመሰግን፣ ስንዘምር፣ ስትማሩ ነበር። ማሰሪያው እኛም ከሩቅ ቦታ ደክመን የመጣ ነው። እናንተም ደግሞ ብዙ ስራችሁን ትታችሁ የመጣችሁት የመሰባሰባችን ዋና ዓላማው ከሃይማኖት የወጡ የራቁ ወደ ሃይማኖት እንዲመለሱ፣ ደግሞ እዚህ ውስጥ ሆነው የሚዋዥቁ ካሉ ለነሱም ቆም ብለው ራሳቸውን እንዲያዩ፣ እኔና እናንተ ደግሞ በሃይማኖት እስከ መጨረሻ ድረስ እንድንጸና ጥቂት ስለ ሃይማኖት እንነጋገራለን። እስ ምንድነው? በማርያም ሌሎች እንዲሰሙ ስለፈለኩ ነው። በምን ጽኑ? ተናጋሪው ሐዋርያው ቅዱስ ጳውሎስ ነው። በሃይማኖት ጽኑ አላቸው። ቃሉን የተነገራቸው ደግሞ ለቆላሲስ ክርስቲያኖች ወይም ቆላሲስ በሚኖሩ ክርስቲያኖች። ቆላሲስ ማለት አዲስ ነገር አይደለም። ይሄ እናንተ ከተማ ስሙ ምንድነው? ሙዱላ አይደል? ልክ ለሙዱላ ክርስቲያኖች፣ በሙዱላ ለሚኖሩ ክርስቲያኖች የተጻፈ ደብዳቤ ወይም መልእክት ማለት። ወደ ፊልጵስዩስ ክርስቲያኖች፣ ወደ ተሰሎንቄ ክርስቲያኖች፣ ወደ ቆላሲስ ክርስቲያኖች፣ ወደ ገላትያ ክርስቲያኖች ስንል ገላትያ ሀገር ነው፣ ቆላሲስ ሀገር ናት፣ ተሰሎንቄ ሀገር ናት፣ ፊልጵስዩስ ሀገር ናት፣ ቆሮንቶስ ሀገር ናት። ልክ አሁን ሙዱላ ሌላ እያልን ስም እንደምንጠራው አሁን በፊልጵስዩስ ማነው በተሰሎንቄ በቆላሲስ በሚኖሩ ክርስቲያኖች ለነሱ የተጻፈ ደብዳቤ ነው። በሃይማኖት ጽኑ ብሎ ሐዋርያው ቅዱስ ጳውሎስ ጽፎላቸዋል። ቆላሲስ ከኤፌሶን በስተምስራቅ 160 ኪሎ ሜትር ርቃ የምትገኝ በደቡብ ምዕራብ ኤዥያን ወይም ከሎዶቅያ ከተማ አጠገብ ናለች። በዚህ በቱርክ ውስጥ ካሉ ከተሞች መካከል አንዷ ኤፌሶን ናት። ኤፌሶን እንደገና ደግሞ አሁን ቆላሲስ የተባለችውም ደግሞ በዚህ ከኤፌሶን በስተምስራቅ 160 ኪሎ ሜትር ርቃ የምትገኝ ከተማ ናት። ለዚህ ከተማ ነው ሐዋርያው ቅዱስ ጳውሎስ መልእክትን የጻፈው። ብሎ ጻፈላቸው። በሃይማኖት ጽኑ ብሎ ጻፈላቸው። ሐዋርያው ቅዱስ ጳውሎስ ወደዚች ወደ ቆላሲስ ከተማ አልገባም። ወንጌልን ለማስተማር በእግር ቆላሲስ ድረስ አልሄደም። ነገር ግን ኤጲፋራ የሚባል አገልጋይ ወይም ደቀ መዝሙር ሹሞ ልኮላቸው ነበረ። ኤጲፋራ የተባለውን ደቀ መዝሙር ሂድና በቆላሲስ ላሉ ክርስቲያኖች፣ በክርስቶስ ኢየሱስ ላመኑ ወንድሞቼ፣ በመንፈስ ቅዱስ ልጆቼ ለሆኑ ለቆላሲስ ክርስቲያኖች ይሄንን መልእክት ላክ፣ አስተምር ብሎ ቅዱስ ጳውሎስ ኤጲፋራን ላከላቸው ማለት ነው። ኤጲፋራም ወደ ከተማይቱ ከገባ በኋላ ወደ ቆላሲስ ከተማ ከገባ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ እስከ ዕርገቱ ድረስ ያደረጋቸውን ገቢረ ተአምራት በሙሉ ሰበከላቸው። ብዙዎችን ከባዕድ አምልኮ ወደ አምልኮተ እግዚአብሔር መለሰ። ብዙዎችን ከጣዖት አምልኮ ክርስቶስን ወደ ማመን መለሳቸው። ማን? ኤጲፋራ የሚባለው ሹም። ከዚያ በኋላ ኤጲፋራ ካስተማረ በኋላ ከቅዱስ ጳውሎስ ጋር ወደ ሌላ ሀገር በሚሄድበት ጊዜ ኤጲፋራ ደግሞ አክርጳ የሚባል ደቀ መዝሙር ሾመላቸው። ማን የሚባል አልኳችሁ? አክርጳ የሚባል ደቀ መዝሙር ሹሞላቸው ሄደ። በዚህን ጊዜ
ቢጽ ሐሳውያን ወይም በዘመኑ አገላለጥ መናፍቃን ማለት ነው። ተጠራጣሪዎች፣ ከሃዲዎች፣ ቢጽ ሐሳውያን ወደዚች ወደ ቆላሲስ ቤተክርስቲያንና ወደ ቆላሲስ ከተማ ገብተው ትላንትና ኤጲፋራ ያስተማረውን ትላንትና አክርጳ ያስተማረውን ትምህርት በረዙት። ምን አደረጉት? መበረዝ ታውቃላችሁ? ከለሱት ማለት ነው። ጳውሎስ ያስተማረውን፣ አክሪጳ ያስተማረውን፣ ኤጲፋራ ያስተማረውን በርዘው የክህደት የምንፍቅና የጥርጥር ትምህርት ህዝቡ ላይ ዘሩባቸው። በዚህ ሰዓት ህዝቡ ተወዛገበ። ተወዛግባችሁ ታውቃላችሁ? የትኛው ሃይማኖት ነው ትክክል? እዚያም እንትና ጋር ስንሄድ መካነ ኢየሱስ ስንሄድ ኢየሱስ ይላሉ፣ ሙሉ ወንጌል ስንሄድ ኢየሱስ ይላሉ፣ ኦርቶዶክስ ኢየሱስ ይላሉ፣ ኢቫንጀሊካል ስንሄድ ኢየሱስ ይላሉ። እንደነስ ለኢየሱስ የሚባልም እምነት አለ። እዛም ስትሄዱ እንትን አለ፣ ደግሞ ብዙ አለ። ምንድነው እንዘንጥ ለኢየሱስ የሚባልም እምነት አለ። እዛም ስትሄዱ ኢየሱስ። ታዲያ ትክክለኛው ኢየሱስ የሚነገረው የት ነው? ትክክለኛው ሃይማኖት የት ነው ብላችሁ ግራ ተጋብታችሁ ታውቃላችሁ? ወይም ደግሞ በየመንገዱ እኛ ጋር ብትመጡ እዛ ብትሄዱ የሚሏችሁ ሰዎች አሉ በህይወታችሁ እና ከነሱ ትምህርት ከነሱ ማወዛገብ የተነሱ ግራ ተጋብቷቸዋል። የቆላሲስ ክርስቲያኖች ተወዛገቡ። ቢጽ ሐሳውያን ትናንትና ጳውሎስ መልእክት ልኮላቸው አክርጳ ገብቶ ያስተማረውን ኤጲፋራ ገብቶ ያስተማረውን ትምህርት በርዘው አስተማሯቸው። ህዝቡ ግራ ተጋባ። ይሄ ብቻ መሰላችሁ? ልክ እንደ ዘመኑ አሁን ምን ይሏቸው መሰላችሁ? በዚያ በቆላሲስ ክርስቲያን ከተማ ውስጥ የሚኖሩ ሰዎችን ምን ይሏቸው ነበር ታውቃላችሁ? እንዲህ ይላችሁ፣ እናንተ የቅጂ ናችሁ ይሏቸው ነበር። የምን ናቸው? የቅጂ ናችሁ። እናንተ ኦሪጂናል ትምህርት የላችሁም፣ ቀጥታ እንደወረደ የላችሁም። እናንተ የኮፒ ናችሁ ይሏቸዋል። ያው ተማሪዎች ይገባችኋል። ኮፒ ኦሪጂናል አይደላችሁም። ለምን ሲባል ይኸውላችሁ የቅጂ የተባለው አክርጳ ከኤጲፋራ፣ ኤጲፋራ ከጳውሎስ፣ ጳውሎስ ከሐዋርያት፣ ሐዋርያት ከክርስቶስ እንደዚህ የመጣ የቅጂ እንጂ ኦሪጂናል ትምህርት የላችሁም። ስለዚህ እናንተ የነ አክርጳን ትምህርት የነ ጳውሎስን ትምህርት የቅጂ ስለሆናችሁ ትክክል አይደላችሁም ይሏቸዋል። የቅጂ አንዳንድ ሰዎች እኛን ለማናደድ እናንተን ለማበሳጨት እቺን ንጽሕትና ቅድስት ሐዋርያዊት ርትዕት ኩላዊት ዓለም አቀፋዊት የሆነችውን ሃይማኖታችንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁን ትታችሁ እንድትወጡ ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን ነው የመጣው ይሏቸዋል። ከየት ነው የመጣው? ከየት ነው የመጣው? ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። ከየት ነው የመጣው? ማስረጃ ሰጣችኋል። ሃይማኖታችን የተሰጠችን የወረደችው የመጣችው ከሰሜን ሳይሆን ከሰማይ ነው። አንዳንድ ሰዎች እኛን ለማሸማቀቅ ሃይማኖታችሁ ከሰሜን የመጣው ሃይማኖታችሁ ከዚህ ነው፣ ሃይማኖታችሁ የእናንተና ነው። ልክ ጳውሎስ ከሐዋርያት፣ ሐዋርያት ከክርስቶስ። ትክክል የእናንተ ሃይማኖት ቢሆን ኖሮ በራሳችሁ ቋንቋ በራሳችሁ ይዘመር ይሰበክ ይቀደስ ነበረ ብለው ስንቱን ንጹሐንን ከእግዚአብሔር ቤት ወሰዱብን መሰላችሁ? ስንቱን። እናንተ እውነት ከሆነች ደግሞም እውነት ናት፣ ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? እውነት ከሆነች ወደ እግዚአብሔር መንግስት የምታስገባን ከሆነ ከእግዚአብሔር ጋር የምታገናኘን ከሆነ አይደለም ከሰሜን ለምን ከደቡብ ለምን ከምዕራብ ለምን ከደቡብ ምዕራብ ኢትዮጵያ አይመጣም? ዋናው የመጣበት ሳይሆን ዓላማው ምንድነው ነው። ምንድነው ዓላማው? የሃይማኖት አስፈላጊነቱ ምንድነው የሚለውን በደንብ እንድናውቅ ያስፈልጋል። እና ቢጽ ሐሳውያን የእናንተ የቅጂ ናቸው እያሉ ወንጌልን በረዙት። ከዛ ምን እንዳሉ ታውቃላችሁ? እንዲህ አሏቸው ገብተው ወንጌል ያለ ኦሪት፣ አያችሁ፣ ኦሪት ወንጌል ያለ ኦሪት አትጠቅምም፣ ብሉይ ሐዲስ ኪዳን ያለ ብሉይ ኪዳን አይጠቅምም አሉ። ቢጽ ሐሳውያን ገብተው የክህደት ትምህርታቸውን ከነዙባቸው በኋላ ኦሪት ወንጌል ያለ ኦሪት አትጠቅምም እያሉ ሃይማኖታቸው እንዲሸረሸር በሃይማኖት ወደ ኋላ እንዲመለሱ ማድረግ ጀመሩ። ከዚህ በኋላ ቅዱስ ጳውሎስ ምን አላቸው መሰላችሁ? ከዚህ የተነሳ ሐዋርያው ለምእመናን ደብዳቤ ጽፎ በሃይማኖት ምን ሆኑ? እጅግ የተወደዳችሁ የዚህ ከተማ የሞዱላ ክርስቲያኖች የማህተቦች፣ ለጊዜው ቅዱስ ጳውሎስ ለነዚያ ክርስቲያኖች ይጻፍ እንጂ ፍጻሜው ለእናንተ ነው። በሃይማኖት ጽኑ፣ ወደ ኋላ እንዳትመለሱ። መጨረሻው አሁን ያለንበት የመጨረሻው ዘመን ላይ ያለ ነው። ብዙ ሐሰተኞች መምህራን፣ ብዙ ሐሰተኞች ነቢያት፣ ብዙ ሐሰተኞች አስተማሪዎች፣ ብዙ ሐሰተኞች ሰባኪያ፣ ብዙ ሐሰተኞች ዘማሪያ፣ ብዙ ሐሰተኞች ካህናት፣ ብዙ ሐሰተኞች የበዙበት ዘመን ስለሆነ በሃይማኖታችሁ ጽኑ። ከክርስትናችሁ ወደ ኋላ እንዳታፈገፍጉ።
ብዙ ወደ ኋላ የሚመልሱ ጉዳዮች አሉ። ቅዱስ ጳውሎስ ምን እንዳላቸው ታውቃላችሁ? በዚህ በቆላሲስ ምዕራፍ 2 ቁጥር 6 እስከ 7 ላይ ቆላሲስ ምዕራፍ 2 ቁጥር 6 እስከ 7 ላይ እንግዲህ ይላል ጌታ ክርስቶስን እንደተቀበላችሁ በእርሱም ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋና ይብዛላችሁ ይላል። ምን ይብዛላችሁ? በዚህ በደቡብ ኢትዮጵያ ያላችሁ ክርስቲያኖች የእግዚአብሔር ሰላም ይብዛላችሁ። የእግዚአብሔር በረከት ይብዛላችሁ። የእግዚአብሔር ሰላም በሕይወታችሁ ይብዛላችሁ። አሁን አስቸጋሪ በሆነ ፈታኝ በሆነ ሕይወት ውስጥ የምትኖሩ የተወደዳችሁ ክርስቲያኖች ባለማህተቦች የእግዚአብሔር ሰላም በከተማችሁ ይብዛላችሁ። የእግዚአብሔር ሰላም በሕይወታችሁ ይብዛላችሁ። ምስጋና ይብዛላችሁ አለ ሐዋርያው። ስለዚህ ስር ሰዳችሁ በሃይማኖት ጽኑ አለ። ስለ ሃይማኖት ጥቂት ነገር እነግራችኋለሁ። ምንድነው የሃይማኖት የሚባለው ነገር? ምንድነው ሃይማኖት ማለት በራሱ ምንድነው? ለምንድነው ስር ሰዳችሁ በሃይማኖት ጽኑ ያላቸው ስንል ቅዱስ ጳውሎስ ይቀጥልና በዚህ በኤፌሶን ምዕራፍ 5 ቁጥር 9 ላይ ኤፌሶን ምዕራፍ 5 ቁጥር 9 እስከ 10 የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። እንደምን ልጆች? እንደምን ልጆች? እንደ ብርሃን ልጆች። እኛ የብርሃን ልጆች ነን። ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም፣ እኔ እውነተኛ የዓለም ብርሃን ነኝ አለ። ክርስቶስ የዓለም ብርሃን ነው። እኛ ደግሞ የክርስቶስ ደቀ መዛሙርት፣ የክርስቶስ አገልጋዮች፣ የክርስቶስ ባሪያዎች፣ የክርስቶስ ተከታዮች ነን። ስለዚህ እንደ ብርሃን ልጆች ሲል ክርስቶስ ብርሃን ነው። ጨለማ የማያሸንፈው ብርሃን፣ በጨለማ ውስጥ የሚያበራ እውነተኛ ብርሃን የኢየሱስ ክርስቶስ ልጆች ናችሁ። ልጆች ነንና እንደ ብርሃን ልጆች ተመላለሱ አለ። እንደምን ልጆች? እንደ ብርሃን ልጆች። ለዚያ እኮ ነው ነጠላችን ራሱ ነጭ በቃ ጻዳ ከመበረድ በማቴዎስ ወንጌል ምዕራፍ 17 ላይ የጌታችን የኢየሱስ ክርስቶስ ልብሱ በደብረ ታቦር ተራራ ላይ ልብሱ እንደበረዶ ነጭ ሆነ ነው እኮ የሚለው። ወአልባሲሁኒ ጻዳ ከሆነ ከመበረድ ልብሱ እንደበረዶ ነጭ ሆነ፣ እንደ ብርሃንም አንጸባረቀ ይላል። ዛሬ ነጭ ለብሳችሁ የምትመጡት እንደው ለመገነዝ ወይም ደግሞ ነጭ ልብስ ጥቁር ልብስ አተን አይደለም። ነጭ ልብስ የደስታ ምልክት ነው እና አናዝንም። እኛ ተስፋ አንቆርጥም፣ እኛ አንቆዝምም፣ እኛ በሐዘን ውስጥ አንኖርም። ክርስቶስ የብርሃን አምላክ ብርሃናችን ከፊታችን አለ። ብርሃናችሁ በሰው ፊት ይብራ ተብሏል። ስለዚህ እኛ የብርሃን ልጆች ነን። እናንተ የብርሃን ልጆች ክርስቲያኖች በሃይማኖታችሁ ጽኑ ተባለ። በምናችሁ ጽኑ? በሃይማኖታችሁ ጽኑ። ይቀጥልና የውላችሁ ቁጥር 8 ላይ እዚሁ ኤፌሶን ምዕራፍ 5 ቁጥር 8 ላይ ቀድሞ በጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ደስ አይልም ቃሉ? ቀድሞ በጨለማ ነበራችሁ። አዎ በጨለማ ነበርን፣ እናውቃለን። በጨለማ ክርስቶስ ሳይወለድ የነበረው ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ ስቃይ የጨለማ ዘመን ነበረ። መጣ። የዓለምን ታሪክ ለሁለት የከፈለ ብቸኛው መሪ የናዝሬቱ ኢየሱስ ሲወለድ ዓመተ ምሕረት ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተባለ። ያ የዘመናትን እኩሌታ ለሁለት የከፈለ ብቸኛ ጌታ የኔና የናንተ አምላክ መድኃኔ ዓለም ክርስቶስ ኢየሱስ ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የብርሃን ልጆች ስለሆናችሁ እንደ ብርሃን ልጆች ተመላለሱ ካለ በኋላ አስቀድማችሁ በጨለማ ነበራችሁ፣ አሁን ግን በማን ብርሃን ናችሁ አለ? በማን ብርሃን ናችሁ? በጌታ ብርሃን ናችኋል። ቅድም ነግሬያችኋለሁ አላቅም። ትላንትና አንዳንድ ሰዎች ሲባል ኖ እኔ በጌታ ነኝ ይላሉ። እኔ በምንድን ነኝ? አይ እኔ በጌታ ነኝ ሰው አልሳደብም ይላሉ። አቤት አቤት! ታዲያ ማን ነው ሚዲያ ከፍቶ ኦርቶዶክስ እንዲህ ትሆናለች ብሎ በርቀት የሚሳደበው? እኛ ነን እንዴ? አያችሁ የእግዚአብሔር ልጆች፣ እኛ የብርሃን ልጆች ስለሆንን በብርሃን ስለምንመላለስ አሁን በጌታ ናችሁ ተብለናል። በጌታ የሆነ ሰው በክርስቶስ የሆነ ሰው ደግሞ አሁን እየጾምን ያለነው እኮ ነብይ ከሌ ፕሮፌት ከሌ ስለጾም አይደለም። ማን ስለጾመ ነው የምንጾመው? ይሄን ጾም የናዝሬቱ ኢየሱስ አይደል? ክርስቶስ አባታችን ስለጾመ የሱን ጾም እኮ ነው የምንጾመው። በጌታ ነን ከተባልን እኛ ነን። በክርስቶስ ነን ከተባል እኛ ነን። የጥምቀትን በዓል የምናከብረው ዮሐንስ መጥምቅ ስለተጠመቀ ነው ወይስ ደግሞ ኢየሱስ ክርስቶስ ስለተጠመቀ? ማን ስለተጠመቀ? እሺ በጌታ ነን የሚሉ የኢየሱስ ክርስቶስን ጥምቀት በዓል ያከብራሉ እንዴ? ምን ነው ታዲያ ጀርባና ፊት ሆንን? በጌታ ከተባል እኛ ነን። ለምን ልደቱን የምናከብር እኛ ነን። አሁን ተነሳ እንላለን እኮ የዛሬ 2 ሳምንት በቸርነቱ ያደርሰን ተነሳ ሞት እንድል አድርጎ እንላለን። በጌታ ነን። ለምን? በጌታ የሆነው ትንሣኤውን ስለምናምን እርገቱን ስለምናምን። እንደው ቆይ ከኛ ጋር እኛ ተነሳ ስንል ሌሎቹም ተነሳ ይላሉ። አረገ እንላለን። አረገ ይላሉ እንዴ? እዚሁን ያለው ማለት እዚሁ ጫካ ውስጥ ነው ያለው ማለት ነው። እንደሱ የተነሳው እንደሱ እዚያ ውስጥ ነው። የኛማ በክብር አድርጓል። ክብር ምስጋና ለስም አጠራሩ ይሁን። የወጉት ያዩታል፣ ተመልሶ ይመጣል የኛ ጌታ በምስጋና በእልልታ በዝማሬ ድምፅ። ጌታችን ወደ ሰማይ አድርጓል፣ በአባቱ ቀኝ በክብር ተቀምጧል። የኛ ጌታ ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስ በምድር ላይ አልቀረም። እኛ ነን በጌታ ከተባልን እኛ ነን። ስለዚህ አሁን
በጨለማ ውስጥ አይደላችሁም፣ አሁን በጌታ ብርሃን ናችሁ የተባልነው። ከዚያ ይቀጥልና ሐዋርያው ቅዱስ ጳውሎስ ለነዚህ አሁን ደግሞ በውጭ ይላሉ ሲጽፍላቸው ምን ይላል? ቆላስይስ 4:5 ላይ እንዲህ ይላል፣ ስር ሰዳችሁ ታነጹ ይላል። ምን ሆናችሁ? በሞት የመልሱልኝ። ምን ሆናችሁ? ስር ሰዳችሁ ታነጹ። ተክሎች፣ እነዚህ የምናያቸው ተክሎች፣ እጽዋት መጀመሪያ ስር መስደድ አለባቸው። ስር ሲሰዱ መሬቱን ያጠነክሩታል፣ ለሌሎቹም ደግሞ መሬቱን እንዳይሸረሸር ያደርጋሉ አይደለ? ስር ሰዳችሁ ይላል። ስር ሰዳችሁ ታነጹ ይልና ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። በየት ባሉት ዘንድ? በውጭ። በውጭ ማለት አሜሪካ፣ አውሮፓ፣ ኤዥያን ያሉ አውሮፓ ወይም ደግሞ አረብ ሀገር ባሉት እንኳን አይደለም። አሁን በውጭ ያሉ አሉ። ቅድም እንኳን እኛ ከአገልግሎት ስንመጣ ለዚህ ልብሰ ስብሐታችንን ለብሰን ከማረፊያችን ስንሄድ እስካን እያደረጉን ነበርና ፕሪንት መች አድርገው ኮፒ እንደሚያደርጉን እና መስቀላችንን ሲያዩ የሚያሽሟጥጡ እያየን ነበርና እኛ ክብር ለመድኃኔዓለም ይሁን። እኛ ስለ አንድ ቀን ነው። እናንተ እንዲህ ነጠላችሁ ለብሳችሁ ስትሄዱ የሚላችሁ አይጠፋም አይደለ? ይሄ ሁሉ ስለ ጌታ ክብር ይሁንላችሁ። ይሄንን ሁሉ የሚደርስባት ይሄን ሁሉ ማሽሟጠጡ፣ ስድቡ፣ ንቀቱ፣ ጥላቻው ምናምኑ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ከሆነ ለኛ ክብራችን ነው። ምናችን ነው? ብትሰደቡ፣ ብትጠሉ፣ ይሄ ሰው ቢያሽሟጠጣችሁ፣ ምራቅ ቢተፋባችሁ፣ እንደው ቢገላምጣችሁ አይደለም፣ ለአምላካችሁ ለእግዚአብሔር ክብር ከሆነ ደስ ይበላችሁ። እንዳትሸማቀቁ። እሺ በሏል። ደስ ይበላችሁ። ብትሰደቡ በክርስቶስ ደስ ይበላችሁ። የማንን ስም ይዛችሁ ተሰድባችኋል? የማን ስም? ብትጠሉ ደስ ይበላችሁ። የማን ስም ይዛችሁ ተጠላችሁ? የኢየሱስ ክርስቶስን ስም ይዘን ተጠላ። እንኳን እኛ ራሱ ባለቤቱ ተጠልቶ የለ? ራሱ ባለቤቱ ምራቅ ተተፍቶበት የለ? ራሱ ባለቤቱ በጥፊ ተመተው የለ? እኔና እናንተ ደግሞ ብንሰደብ፣ ቢያንቋሽሹን፣ ቢጠሉን፣ ቢገላምጡን ምን ይገርማል? በዮሐንስ ወንጌል ምዕራፍ 16 ላይ ራሱ ጌታ ምን እንዳለ ታውቃላችሁ? ከምኩራቦቻቸው ያስወጧችኋል፣ ደግሞ በሸንጎ ፊት ያቆሟችኋል፣ ይገድሏችኋል፣ ከሀገራችሁ ያስወጣችኋል፣ ያሳድዷችኋል። ይህንን የሚያደርጉባቸው አንዳንዶቹ እንደውም የሚገላችሁ ሁሉ ለጌታው መስዋዕትን ያቀረበበት የሚመስልበት ዘመን ይመጣል። ይህንን የሚያደርጉባችሁ እኔንና አብን ስለማያውቁ ነው አለ። ማንና ማንን ስለማያውቁ? ይህንን የሚያደርጉባችሁ እኔና አብን ስለማያውቁ ይህንን ያደርጉባችኋል።